እንግዲህ የልጁ ሲፈለግ የነበረው ሲጠበቅ የነበረው የዲኤንኤ ምርመራ የልጁ ውጤት መልሱን ይዤላችሁ መጥቻለሁ ማለት ነው። ከብዙ ድካም በኋላ መልሱን አመጣውላችሁ። ብዙዎቻችሁም ሱመያም መልሱን ስትጠብቅ ነበረ። ስለዚህ እስከ መጨረሻው በትዕግስት አዳምጡኝ። ስፈልጋት ከመጀመሪያው ጀምሬ ከነ አብዲ ጋር ሆኜ ስፈልጋት ቆይቼ በስተመጨረሻው የት እንደተገኘች እስከ መጨረሻው አዳምጡኝ እና ውድ ቤተሰቦቻችን ቪዲዮ ላይ እንዳያችሁት ከነ አብዲ ጋር በጣም ዞርን በመኪና አንድም ቀን አይደለም ሁለትም ሶስት ቀን በላይ ዞርን። ከአብዲ ጋር ብቻዬንም ሄድኩኝና ይኸውላችሁ ብዙዎቻችሁ ላታምኑ ይችላላችሁ። ሄድኩኝና ስንጠይቅ ቤት ቀይራለች አሉ። ያው እኔም ደግሞ ጊዜ እየጠበቅኩ ነው። ባሏ ወደ ስራ ቦታ ሲሄድ ምናምን ነገር ነው። በደንብ አድርጌ ሴቶች ልኬባቸው በሴት እንደዚህ እንዲጣራልኝ አድርጌ በማውቀው ሳጣራ ልጅቷ ተሳፍራለች ይላሉ። ወዴት ውዴዳ ይሁን ሀድራሞት ይሁን ከዚሁ ሀገር ውስጥ ሆኖ ወደ ሌላ ሀገር ተሳፍራለች ይላሉ። በምክንያት ባሏ እዚህ ያለ እንዴት ብቻዋን ተሳፍራለች ብትጠይቃቸው ከባሏ ጋር ተጣልታ ልጇን ይዛን ሄደችው። ከባሏ ጋር ተጣልታ ልጇን ይዛ ተሳፍራለች። የት እንደሆነ ግን በእርግጠኝነት ያቆመ እኔ እንጃ ነው የሚሉኝ። ያው ያለችበትም በደንብ የሚያውቀው ባሏ ነው። ባሏን ደግሞ እንዴት ትጠይቀው? ባሏን አይቼዋለሁ። ትንሽ ተኮራርፋን ደግሞ አናገርም። ባሏ አለ። ባሏ እዚህ ነው ያለው። ልጅቷና ህፃኑ ልጅ የሉም። እና በቃ ሱመያ ይሄው የዲኤንኤው ምርመራ ውጤት ይሄንን ይመስላል። በአንድ ቀን አጣዋት ብዬ አልመጣም ብዬ ደጋግሜ ስፈልጋት ነበር ከሌሎች ከተለያየ ሰዎች ላጣራ ማለት ነው። ከባሏ ጋር ኃይለኛ ጸብ ነበረ። ተጣልተው ሄዳለች። እዚህ የለችም። ተፋቷል ሁላ ነው ያሉኝ። እኔን ሁላ አላውቅም። ምናልባት ቪዲዮን አይተው ታውቆ ተጠራጥሯት ተጨቃጭቀው በዛ ጉዳይም ሊሆን ይችላል። ሰውም ወረኛ ነው ሊያደርሱ ይችላል። በዛም ጉዳይ ሊሆን ይችላል የጣሉት። ብቻ ተጣሉና ተለያዩ ይላል። እና ሱመያ የምትጠብቂውም ዲኤንኤ ምርመራ ምንም ነገር የለም። አመንሽኝም አላመንሽኝም። ትልቋ ደግሞ እዚህ ጋር ጨዋታ የተጫወተችው እኔ የተጠራጠርኩት አቶ ሰላምን የተጠራጠርኩት። እሱን ጉዳይ ግን ገና አጣራለሁ። ሳላጣራ ምንም አላወራም። ሰላምን የተጠራጠርኩት ሮጣ የመጣችው ለተንኮል ነው ያልኩት። ልጅቷን ልታሸሻት ልደብቃት ሊሆን ይችላል። ሳላጣራ በደንብ አላወራም፣ ግን አጣራለሁ። እና ሰላምና ሀዋም ቁጭ ብለው ፓስፖርቱን እንትን እንዳልኩት ቪዲዮ ሰርቶ ለቋል። ከሰላም ተናግራለች። ያው እኔ የሰላም ፓስፖርት ምንም አያደርግልኝም፣ አልሳፈርበትም፣ የትም አልሄድበትም። የምፈልገውን ነገር ብቻ እንድታደርግልኝ ነው። ሰላምን ፓስፖርቷን ያስኩባት እንድትተባበረኝ ነው እንጂ ሌላ ተንኮል ባስብ ፓስፖርቱ ምን ይሰራልኛል? ሰላምን ራሷን አልይዛትም። ሰላምን ራሱ ይዣት የሆነ በር ዘግቼባት ማረጋትን አድርጌ እንትን እላለሁ። ግን ሴት ነች፣ ከሴት እጅ ጋር አልፎካከርም። ወንድ ቢሆን ኖሮ አስፓልት ላይም በቂያችን ነው ለመጣላትም የሚፈልገውን ነገር ለማድረግ ማለት ነው። ግን ሰላም ሴት ልጅ ስለሆነች እሷ ላይ እጄን ማንሳት አልፈልግም፣ ምንም ማድረግም አልፈልግም፣ ምንም አላረጋትም። አንድና አንድ ነገር ብቻ እሷ የሚያስፈልጋትን ነገር ይዣለሁ። አዎ ፓስፖርቷ እኔ ጋ ነው። ፓስፖርቷን ይዤዋለሁ። ሰላም ቪዲዮ የምታይ ከሆነ ያለ ፓስፖርትሽ ወዴት መሳፈራችን እዚሁ ነው ያለሽው። ምንም አይነት ተንኮል ሰርተሽ ሮጠሽ አትሄጂም ማለት ነው። የሚፈልገውን ነገር እስካጣራ አርጊልኝ ስል የነበረው ሚሞሪ ነበረ ስጠይቃት የነበረው። ትቼዋለሁ። ሚሞሪውን አትስጠኝሽ። ይዘው አዞርም እሷ ጋር የለም። እንደማላገኘው አውቄያለሁ። እዚህ እሱ ሌላ ጊዜ እንጠይቅበታለን። ሚሞሪውን ሳይሆን ልጅቷን ደብቃታለች። ሰላም ሱመያ ለእሷ የምታግዝ የመሰላት ነው እንጂ ለእሷ የሚያግዝ ሰው ቢሆን አንድ ላይ አስቀምጦን ወይም ደግሞ ከኔ ጋር ራሱ ሆና እኔን አግዛኝ ያጠፋው ጥፋት እንደዚህ ያጠፋው ብላ በሽማግሌዎች ሱመያን እንድለምናትና ከኔ ጋር ታርቃ ሱመያ የምትፈልገውን ነገር በጠረጴዛ ዙሪያ ቁጭ ብለን ጉዳዩ እንዲፈታ ማድረግ ትችል ነበር። ሰላም ማለት ነው የኔና የሱመያ ጉዳይ እንዲፈታ። ሱመያም የማትፈልገውን ነገር ለዚህ አይነት ጉዳይ ነው ካንተ ጋር መኖር ማልፈልገው፣ ይሄንን አድርግልኝና ካንተ ጋር እኖራለሁ ልጆችን አሳየው የሚለውን ቁጭ አድርጋ ቢያንስ እሷ ማችል ከሆነ እንደ ትልቅ ሰው እንደተማረ ሰው ብታስብ ቁጭ አድርጋ እኔና እሷን በጠረጴዛ ዙሪያ እሷ እኔንም ከኔ ጋር ፌስ ቱ ፌስ መገናኘት ካልፈለገች ሽማግሌዎች
የእሷን ቤተሰቦች ሆኑ የኔም ቤተሰቦች ሆኑ አመቻችታ ሁለታችን የሆነ መንገድ በቃ አለ አይደል ወይ ታረቁ ወይ አትታረቁ የሚለውን መጨረስ ትችል ነበር። ታርቀንም አልታረቅ ተጣልተንም አልጣላን እስከ መጨረሻው ተለያይተንም አልተለያየን። ልጆቼንም አላሳየች። ህጉም እኮ ልጆቹን አታሳይ አይልም። በህግ በኩልም ብንሄድ ማለት ነው አታሳይ የሚል ህግ የለም። አብረሽ መኖር ካልፈለግሽ የእሱም ልጆች ናቸው። ብቻሽን አመጣሽ ብቻሽን አልወለድሻቸውም። መፍትሄ አለኝ በህግ መጠየቅ ማለት ነው። ግን ለዚች ጉዳይ ብዬ ሌላ ነገር አንቺ ላይ ብሶት እንዳይባባስብሽ እንዳትናደጂ ከሰሰኝ፣ በህግ ጠየቀኝ፣ ምናምን እንደዚህ ያደረገኝ፣ በህግ አስገድዶ ልጆቹ እንዲህ ብለሽ የበለጠ ከዚህ ሀገር ከኢትዮጵያ ጠፍተሽ እንዳትወጪ እሱ ፍራቻ ስላለብኝና የልጆቼ እናት ነሽ። አንቺ ላይም በህግ ምናምን አላስጠየቅሽም። አጥፍቻለሁ፣ ጥፋቴን ይቅርታ አድርጊና ልለመንሽ ብዬ ተንበርክኬ ለመንኩሽ። አልቅሼ ሁላ ለመንኩሽ፣ እምቢ አልሽ። ምን ላድርግ? እሺ አንተም አሳይሃለሁ አልሽ። አንቺም የምትፈልጊውን አሳይሃለሁ፣ የምፈልገውን መስፈርት ካሟላልሽ የልጁ ጉዳይ ይዛ የተወራልኝ ነገር እውነትና ውሸት መሆኑ ይለይልኝ ይጣራልኝ አልሽ። ትኬት ቆርጬ መጣሁ። ኢትዮጵያ ውስጥ አይደለም እዛው በ5,000 በ3,000 የሚሄደው ትኬት ቆርጬ እዚህ ድረስ መጣሁ። የመን ድረስ ስመጣ እኔ ላጣራ መጣሁ። ሰላም ምን ልታደርግ መጣች? ቢያንስ እኔ ካጣራው ካስመረመርኩ በኋላ ስጥልኝ ለምትዩ ሰው እዚህ የምታውቂያቸው ዶክተር ጓደኞች አሉሽ፣ አረቦች አሉ፣ ሴቶች ከኔ ጋር በመልእክት እንኳን ማድረስላቸው። ከዛ እነሱ ያንን ወረቀት ምናምን ይዘው ከፈለጉ አንቺ ራስሽ ተናግረሻል። ካስመረመርኩ በኋላ የተመረመረበት ሆስፒታል ዶክተሮቹ ያሉሽ አረቦች ጓደኞችሽ ሊያጣሩ ይችላሉ። ከማጣራትም አልፎ ከኛ የሚፈለገውም ፀጉርም ሆነ በደምም ሆነ በምንም እንዲመረመር በምትፈልጊው መንገድ የሚመረመረው ናሙና የኔንም የልጁንም ለምትፈልጊው ዶክተር ሰጠልሽ ነበር። ወስዶ ያስመርምሩልሽ። ከኔ የሚፈልገውን አደርግ ነበር። ግን ሰላም ይሄውላ እንዳይጣራ የሱ ጉዳይ ከተጣራ እኔና አንቺ እንታረቃለን። ሰላም እኔና አንቺ እንድታረቅ ማትፈልግበት የሆነ ጉዳይ አለ። በደንብ ራስሽ እንትን በይ። እንደዚህ ሁሉ ጊዜ ካንቺ ጋራ እዚህ ሂጂ ላግዝሽ እዛ ሁኚ እያለችሽ እኔና አንቺ እንዳንታረቅ የምታደርገው ሚሞሪውን ሰርቃምታ የሰርጉ ቪዲዮ ላንቺ አሳይታሽ ንዴቱ እንዲባባስብሽና ጥላቻው እንዲብስብሽ ብዙ የሰርጉ ሚሞሪ ኤዲት ያልተደረገ ቪዲዮዎችን አመጣችልሽ። የሰርጉ ቪዲዮ ኤዲት ሳይደረግ ብዙ አይነት ነገሮች ይኖራሉ። ቤት ውስጥ ያሉ ዝግጅቶች አሉ። የሆነ ወሬ ይወራል፣ ጨዋታዎች ይጫወታል። ብዙ አይነት ጨዋታዎች እንጫወታለን። ልምምድ ስናደርግ የሆነ በቃ አለ አይደለ የሆነ መተቃቀፍ አለ፣ መሳሳም አለ፣ ምናምን እነሱን እንድታያቸው ፈልጋ ነው። ራሷ ካየች በኋላ እዛው መደበቅ እንኳን ትችል ነበር። ጤነኛ ሰው ብትሆን እዛው ትደብቃለች። ሱመያ እነዚህ ስታያቸው ይብስባታል፣ ትናደዳለች። ሰው ሀገር ነው ያለችው ምናምን ብላ መደበቅ ትችል ነበር። ከኢትዮጵያ ትኬት ቆርጣ ዝቹ እኔ ያለሁበት ውስጥ የድሮ ስቱዲዮ ቢሮ ውስጥ ይዛ መጣ። አብራችሁ ቁጭ ብላችሁ ሜሞሪዎቹን አሳይችሽ፣ ሰርጉን ቪዲዮቹ ምናምን አሳይችሽ። ሰርግ ኖርማል ሰርግ ወይ ሰው ሲጎራረስ ሲጨፈር ምን ሲባል አላ እሱ እንኳን ኤዲት የተደረገ ቢሆን እሺ፣ ኤዲት ሳይደረግ ብዙ ልምምድ አለ እዛ ጋር። ብዙ አንቺን ሱመያ የሚያስቀናት ነገሮች ሊኖሩ ይችላሉ። ስታያቸው እንደዛ ትናዳለች። ብዙ ያወራናቸው ወሬዎች አሉ እዛ ላይ ስለሷ መጥፎ ሳይሆን ሌላ ነገሮች ያወራናቸው አሉ። እነዚህ ስታይ ሱመያ ያብስባታል። ወጣም አላሳየችውም፣ እንዳላየም ለማስመሰል ነው እንትን ያለችው ማለት ነው። እና እኔ አሁንም ቢሆን ሚሞሪውን አይደለም ሚሞሪው አይደለም ችግሬ፣ ሚሞሪውን ቤት ድረስ ደፍራ መታ ካሜራማኖቹን አታላ ሰርቃ በመሄዷ ነው እልህ ስለያዘ ልቀበላት ይፈልኩትና ፓስፖርቷን የቀማት መንገድ ላይ። ግን አሁን ጉዳዩ አይደለም። ሰላምም የደበቀቻትን ልጅ ካላመጣች ፓስፖርቷን አታገኝም። ልጅቷን የደበቀችው ሰላም ናት። አመናችሁኝም አላመናችሁኝም ልጅቷን የደበቀችው ሰላም ናት። ሰላም ልጅቷን ደብቃታለች፣ እንዳላገኛት አድርጋለች። ሮጣ ቀድማ የመጣች እሷ እዚህ ኢትዮጵያ ነኝ ብላ ቪዲዮ ሰራች ቀን፣ የመን ነኝ ብላ ቪዲዮ የቀረጸች ቀን እኔ ኢትዮጵያ ካዩ ጋር ነበርኩ። በዛች 2-3 ቀን ውስጥ የምታደርገውን አድርጋ ሀዋ ጋር ራሱ የመጣችው ስለ ልጅቷ ጉዳይ ስትላታ ወልተጣራ ነው የመጣችው፣ ሌላ ጉዳይ አይደለም። እና አሁን የሰላምን ጉዳይ እሷ ላይ ሳልደመድም በፊት
ማጣራቸው ብዙ ነገሮች አሉ። አጣራና የእውነት እሷ ከሆነች ያሸሸችው ትልቅ ችግር ነው የሚፈጠረው። እና ብዙዎቻችሁ ደግሞ ሴት ልጅ ላይ ኮመንት ስር እንዳለ ሰው እንዴት ሴት ልጅ ላይ ፖሊስ ታመጣለህ? እኔ እንዴ ፖሊስ ያመጣሁት? ፖሊስ እኮ የጠራችብኝ እሷ ነች። እሷ ፖሊስ ጠራችብኝ። አገሪቷ ለሴት የምትሆናት እንደፈለግኩ ያደርጉሃል፣ እኔን በዋሻቸውም እኔን ያምኑኛል፣ እንደፈለግኩ አደርጋለሁ ብላ ሄዳ ፖሊስ አመጣች። እኔም ደግሞ ምንም እንደማላመጣ ነበር ያሰበችው። ምን ማድረግ እንደምችል አሳየኋት። ያመጣችውን ፖሊስ ነው ለእሷ ሳይሆን ፖሊሶቹ ላመጣችው ፖሊስ ነው ፖሊሶቹን የጠራሁት። እነሱ ስለሚባቡ እኔና እሷ እንድነጋገር ፖሊሱ ዞር ማለት ስለነበረበት ነው። ለዛ ነው የጠሯቸው። እኔ ጠሯቸው